ልጆችዬ እስኪ አንድ ጥያቄ ልጠይቃችሁ። ኖህ ሲባል ሰምታችሁ ታውቃላችሁ? ኖህ አላልኩም። ኖህ በመጽሐፍ ቅዱስ ውስጥ ወይም በቤተ ክርስቲያን ውስጥ ኖህ የሚባል ሰው አለ። ሰላም ልጆች እንዴት ናችሁ? ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል። እኔ ዲያቆን በረከት ነኝ። ይህ የዩቲዩብ ቻናል ደግሞ የልጆች ትምህርት የሚተላለፍበት ደቂቅ ቲዩብ ነው። ይህን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ሙሉ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ይህ ሰው ስለሰራው ስራ፣ በዘመኑ የነበሩ ሰዎች ሲያደርጉ የነበረው ስራ ምን እንደነበረ፣ እግዚአብሔር ይሄን ሰው ምን ስራ ብሎት እንደሰራ ዛሬ በሚኖረን የትምህርት መርሃ ግብር እናያለን ማለት ነው። እስከ መጨረሻው ድረስ ተከታተሉ። የትም እንዳትሄዱ ጎበዞች። እሺ ልጆችዬ፣ መጽሐፍ ቅዱስ ካሉ አባቶች መካከል አንዱ ኖህ ነው። በኖህ ዘመን የነበሩ ሰዎች፣ በድሮ ጊዜ የነበረ ሰው ነው ኖህ። በኖህ ዘመን የነበሩ ሰዎች ምን አደረጉ መሰላችሁ? እግዚአብሔር ደስ የማይለውን ስራ መስራት ጀመሩ። ኃጢአት መስራት ጀመሩ። ክፉ ስራ መስራት ጀመሩ። እግዚአብሔር የማይወደውን ነገር ማድረግ ጀመሩ። ከዛስ እግዚአብሔር ኖህን ምን አለው? ኖህ ትልቅ መርከብ ስራ። አንተ ከቤተሰቦች ጋር ወደዛ መርከብ ትገባለህ። አንተም ብቻ ሳትሆን ወደዛ መርከብ ውስጥ ከእንስሳት ወገን በሙሉ ወደ መርከብ ውስጥ ሁሉንም ሁለት እያደረክ፣ ወንድና ሴት ማለት ነው፣ ሁለት እያደረክ ታስገባለህ አለው። ኖህም እሺ ያለና መርከብ መስራት ጀመረ። እግዚአብሔር በኖህ ዘመን ለነበሩ ሰዎች 120 ዓመት እድሜ ሰጥቷቸው ነበረ። ምን ማድረጊያ? የሚሰሩትን ስራ እንዲተውና ወደ እግዚአብሔር እንዲመለሱ፣ መጥፎ ነገር መስራት እንዲያቆሙ፣ መጥፎ ነገር እንዳይሰሩ 120 ዓመት ሰጥቷቸው ነበረ። ከዛ እነሱ ምን አሰቡ? 100 ዓመት መጥፎ ነገር እንሰራለን፣ በ20 ዓመት ወደ እግዚአብሔር እንመለሳለን ብለው አሰቡ። ከዛ ኖህ ያንን መርከብ ሰራ። በጣም ትልቅ መርከብ፣ ብዙ ዓመት ፈጅቶበት በጣም ትልቅ መርከብ ሰራ። እሱና ቤተሰቦቹ በአጠቃላይ ተሰብስበው ወደ መርከብ ውስጥ ገቡ። ከዛስ ከሁሉም እንስሳት፣ አሁን ምድራችን ላይ የምናያቸው እንስሳት እነ ውሻ፣ እነ ድመት፣ በግ፣ ላም፣ ዝሆን፣ አንበሳ፣ እነዚህ በሙሉ አሁን ላይ በምድራችን ላይ የምናያቸው እንስሳት በሙሉ ያን ጊዜ ኖህ ወደ መርከብ ያስገባቸው እንስሳት ናቸው። እነሱ እንስሳቶች ሁለት እየሆኑ ገቡ። ነገር ግን በኖህ መርከብ ውስጥ አንበሳና ፍየል አይበላሉም ነበረ። ምን ያደርጋቸው ነበረ? እንዳይበላሉ በኖህ መርከብ ውስጥ አንበሳ፣ ፍየል፣ ላም፣ በቃ ሁሉም እንስሳት ነበሩ። ሁሉም ተከባብሮ ተቻችሎ ነበረ በዛ መርከብ ውስጥ ይኖር የነበረው። በኖህ መርከብ ውስጥ መበላላት ምናምን የለም ነበረ። ምክንያቱም የጥፋት ውሃ ሊመጣ ስለነበረ፣ ከዛ ከጥፋት ውሃ ማምለጫው መንገድ የኖህ መርከብ ስለነበር ሁሉም በዛ መርከብ ውስጥ ተከባብሮ ነበር ይኖር የነበረው። ከዛስ ኖህ ቤተሰቦቹ ከገቡ በኋላ፣ ከዛ ደግሞ ሁሉም እንስሳት አስገባ የተባለውን እንስሳ ካስገባ በኋላ በምድር ላይ ለ40 ቀን ያክል ከላይ ከሰማይ በጣም ከባድ ዝናብ፣ ከታችም ደግሞ ውሃ እየፈለቀ ምድርን በሙሉ ሞላት። በምድር ላይ የነበሩ የሰው ልጆች በሙሉ ጠፉ። ለምን? ለእግዚአብሔር የማይገባ ስራ ሲሰሩ ስለነበረ፣ መጥፎ ስራ ያደርጉ ስለነበረ ምን አደረገው እግዚአብሔር? በምድር ላይ የነበሩ ሰዎች በሙሉ በውሃ አጠፋቸው። ከዛስ በኖህ መርከብ ውስጥ ያሉ ሰዎች በሙሉ ተረፉ። ኖህና ቤተሰቡ እና ደግሞ በኖህ መርከብ ውስጥ የነበሩ እንስሳት፣ እነዚህ ተረፉ። በምድር ላይ የነበሩት ሌሎች ሰዎች እንዳለ ጠፉ። ምን አድርገው ነው? እግዚአብሔር የማይወደውን ስራ ሰርተው። ስለዚህ እግዚአብሔር የማይወደውን ስራ መስራት አያስፈልግም ማለት ነው። ኃጢአት ማድረግ አያስፈልግም ማለት ነው። በዛን ጊዜ እነዚህ ሰዎች በውሃ ጠፍተውበታል ኃጢአት ሰርተው። ስለዚህ ኃጢአት ማድረግ አያስፈልግም ማለት ነው። ቀጣይ ክፍል ላይ ደግሞ ኖህ ከውሃ ከወጣ በኋላ ምንድነው ያደረገው? ኖህ ከውሃ ከወጣ በኋላ ምን አደረገ የሚለውን ቀጣይ በሚኖረን ክፍል በደንብ የምናይ ይሆናል ማለት ነው። ከዚህ በመቀጠል የምጋብዛችሁ መዝሙር እስከ መጨረሻው ድረስ አዳምጡት ልጆችዬ። ካዳመጣችሁት በኋላ ደግሞ ተለማመዱት። በቤታችሁ ስትሆኑ፣ ብቻችሁን ስትሆኑ የዘመራችሁ እግዚአብሔርን ታመሰግኑበታላችሁ ማለት ነው። መዝሙሩን እስከ መጨረሻው ድረስ አዳምጡ። ለዛሬ ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። አሜን። እግዚአብሔር
እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው።